ተልባን ብቻ በመጠቀም ይህን ሁሉ በሽታ መከላከል እንደሚችሉ ያውቃሉ? የስኳር በሽታን፣ የደም ግፊትን፣ መጥፎ ኮሌስትሮል ለመቀነስ፣ ከመጠን ያለፈ ውፍረትን ለመቀነስ እንዲሁም ደግሞ ኦስቲዮፖሮሲስ እና ካንሰርን። ሰላም ሰላም! ውድና የተከበራችሁ የቃሊቲ ተመልካቾች በዚህ ቪዲዮ ስለ ተልባ የጤና ጥቅም ነግራችሁ ይሆናል። እስከ መጨረሻው እንድትከታተሉ በአክብሮት ነው የምጠይቃችሁ። እንግዲህ አንደኛ በንጥረ ነገሮች የበለጸገ ነው። ተልባን ከሌሎች የእህል ዘሮች ለየት የሚያደርገው በውስጡ የሚገኘው ከፍተኛ ኦሜጋ 3 ፋቲ አሲድ ነው ማለት ነው። እንግዲህ በተልባ ውስጥ የሚገኘው ከፍተኛ ኦሜጋ 3 ፋቲ አሲድ፣ ሊግናንስ እና ከፍተኛ ፋይበር እንዲሁም ፕሮቲን፣ ሌሎች ፖታሽየም፣ ማግኔዥየም፣ ፎስፎረስ፣ ዚንክ፣ አይረን፣ ሌሎች ንጥረ ነገሮችን በውስጡ ይገኛል ማለት ነው። ስለዚህ ተልባ በውስጡ የሚገኙት ንጥረ ነገሮች እና ቫይታሚኖች ለሰውነታችን በጣም ሊጠቅሙ የሚችሉ ናቸው ማለት ነው። ሁለተኛ በኦሜጋ 3 ፋቲ አሲድ እየበለጸገ ነው ማለት ነው። ይህም እንግዲህ አልፋ ሊኖሊክ አሲድ ወይም ኦሜጋ 3 ፋቲ አሲድ የልብን ጤና ለመጠበቅ ከፍተኛ ድርሻ ይወጣል ማለት ነው። ይህ አልፋ ሊኖሊክ አሲድ የሚባለው ወይም ኦሜጋ 3 ፋቲ አሲድ እብጠትን በመቀነስ እና በደም ስሮቻችን ውስጥ የኮሌስትሮል ክምችት እንዳይፈጠር በማድረግ የልብን ጤንነት ለመጠበቅ ያግዛል ማለት ነው። ሶስተኛ ካንሰርን ለመከላከል ነው። እንግዲህ በተልባ ውስጥ የሚገኘው ሊግናንስ በርካታ ካንሰሮችን ለመከላከል እንደሚረዳም በርካታ ጥናቶች ያመለክታሉ ማለት ነው። ይህ አንቲኦክሲደንት ወይም ደግሞ ሊግናንስ የምንለው ማለት ነው በተለይ ለሴቶች ሆርሞናችን ባላንስ ለማድረግ ያለ እድሜያችን የማረጥ ምልክትንም ሊቀንስ ይችላል ማለት ነው። ከዛም ባለፈ ለጡት ካንሰር የመጋለጥ እድላችንን ይቀንሳል ማለት ነው። እንዲሁም ደግሞ የአንጀት ካንሰርን፣ የቆዳ ካንሰርን፣ የደም ካንሰርን እና የሳምባ ካንሰርን መከላከል እንደሚችል እንግዲህ በርካታ ጥናቶች ያመለክታሉ ማለት ነው። አራተኛ በፋይበር የበለጸገ ነው። እንግዲህ ተልባ በሁለት አይነት ፋይበር የበለጸገ ነው ማለት ነው። በሚሟሟ ፋይበር እና በማይሟሟ ፋይበር የበለጸገ ነው ማለት ነው። የሚሟሟ ፋይበር የሰውነት ክብደትን ለመቀነስ፣ የደም ስኳርን ለመቆጣጠር፣ መጥፎ ኮሌስትሮልን ለመቀነስ ያገለግላል ማለት ነው። የማይሟሟ ፋይበር ደግሞ የአንጀትን የሆድ ድርቀትን በመከላከል የአንጀትን ጤንነት ለመጠበቅ ያግዛል ማለት ነው። አምስተኛ መጥፎ ኮሌስትሮልን ለመቀነስ ነው። ይህ እንግዲህ በተልባ ውስጥ ከፍተኛ ፋይበር የሚሟሟ ፋይበር አለ ማለት ነው። እነዚህ ፋይበሮች ደግሞ መጥፎ ኮሌስትሮል በሰውነታችን ውስጥ እንዲቀንሱ ያደርጋል ማለት ነው። ስድስተኛ የደም ግፊትን ለመቀነስ ነው። እንግዲህ በርካታ ጥናቶች እንደሚያመለክቱት የደም ግፊትንም ለመቀነስ ያግዛል ማለት ነው። ሰባተኛ የደም ስኳርን ለመቆጣጠር ነው። እንግዲህ በተልባ ውስጥ የሚሟሟ ፋይበር አለ ብያቸዋለሁ። ይህ የሚሟሟ ፋይበር የደም ስኳራችን ለመቆጣጠር ያግዛል ማለት ነው። ይህም እንዴት ነው? በሰውነታችን ውስጥ የካርቦሃይድሬት የመፈጨት ሂደትን ስለሚያዘገይ የደም ስኳራችን ለመቆጣጠር ያግዛል ማለት ነው። ስምንተኛ ያው ተልባ ብዙ ጊዜ እንዲሁም ቪዲዮ ተሰርቶበታል። የሰውነት ክብደትን ለመቀነስ ያግዛል። ይሄ በጥናትም የተደገፈ ነው ማለት ነው። ስለዚህ በተልባ ውስጥ የሚገኘው የሚሟሟ ፋይበር የሰውነት ክብደትን ለመቀነስ ያግዛል ማለት ነው። እንግዲህ ተልባን ከተጠቀምን በኋላ ረዘም ላለ ጊዜ የጥጋብ ስሜት እንደተሰማን በምንቆይበት ሰዓት የምንወስደው ካሎሪ ዝቅተኛ ይሆናል ማለት ነው። ያ ደግሞ የሰውነት ክብደትን ለመቀነስ ትልቁን ድርሻ እየተወጣ ነው ማለት ነው። ዘጠነኛ የአጥንት ጤንነትን ለመጠበቅ ማለት ነው። እንግዲህ ተልባን የምንጠቀም ከሆነ ለኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳትና መሰበር በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ተልባን የምንጠቀም ከሆነ ጤነኛ አጥንት እንዲኖረን ያደርጋል ማለት ነው። 10 የቆዳን ጤንነት ለመጠበቅ ነው። በተልባ ውስጥ የሚገኘው ሊግናንት ወይም አንቲኦክሲደንት የቆዳን ጤንነት ለመጠበቅ ከፍተኛ አስተዋጽኦ አለው ማለት ነው። 11ኛ የፀጉርን ጤንነት ለመጠበቅ ነው። እንግዲህ በተልባ ውስጥ የሚገኘው ቫይታሚን ኢ እና ሊግናንት አንቲኦክሲዳንት ማለት ነው የፀጉርን ጤንነት ለመጠበቅ ከፍተኛ አስተዋጽኦ አለው ማለት ነው። ከዚህ ባለፈ ተልባን እንዴት አድርገን ብንወስደው ነው ሞር በሰውነታችን ውስጥ አብዞርብ የሚደረገው የሚመጠጠው የሚለውን ከጥሬው ይልቅ ፈጭታችሁ ብትወስዱት በሰውነታችን ውስጥ ይመጠጣል ማለት ነው።
ምን ያክል መጠን ነው የሚለውን ደግሞ ልንገራችሁ። ጀማሪ ከሆናችሁ አንድ የሾርባ ማንኪያ የተፈጨ የተልባ ዱቄት ይበቃችኋል ማለት ነው። ግን የለመዳችሁ ከሆናችሁ እስከ 2 የሾርባ ማንኪያ ብትጠቀሙ ምንም አይደለም ማለት ነው። ከዛ በላይ ግን ከተጠቀማችሁት ለምግብ መፈጨት የጤና ችግር ያጋልጣችኋል ማለት ነው። ከፍተኛ ፋይበር በሰውነታችሁ ውስጥ በሚኖር ሰዓት የምግብ መፈጨት ችግር ስለሚያጋጥማችሁ ከመጠን በላይ አትውሰዱት ማለት ነው። እንዳትጠቀሟቸው የሚመከረው ሰዎች የተለያዩ መድኃኒት እየወሰዳችሁ ከሆነ መጀመሪያ የጤና ባለሙያዎችን መጠየቅ ይኖርባችኋል ማለት ነው። ምክንያቱም ተልባ ከአንዳንድ የጤና መድኃኒቶች ጋር መስተጋብር ሊፈጥር ስለሚችል መጀመሪያ የጤና ባለሙያዎችን ጠይቃችሁ ከዛ በኋላ ብትወስዱት መልካም ይሆናል ብዬ አስባለሁ። ለዛሬው የነበረኝ ቆይታ ይሄን ይመስላል። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ።